ዘናሽናል የተሰኘ መካከለኛው ምስራቅ ላይ መሰረት አድርጎ የሚሰራ ድህረ ገጽ ግብጽ የኢትዮጵያን የባህር በር ጥያቄ እንደምትደግፍ ገለጸ። በካርቱም ከ3 ዓመታት በኋላ ትምህርት ቤቶች የመማር ማስተማር ስራ ጀመሩ። ስምረት ፓርቲ የፌዴሬሽንን ምክር ቤት ውሳኔ በጽኑ አወገዘ። ውሳኔውን የማያርም ከሆነ ከምርጫ ተሳትፎ ራሱን እንደሚያገልም አስጠንቅቋል። ከትምህርት ቤት ወደ ቤቷ በመመለስ ላይ የነበረች 13 ዓመት ታዳጊ ላይ የጠለፋ ወንጀል የፈጸሙ 2 ግለሰቦች በእስራት ተቀጡ። ውድ የአልቦ ዜና ተከታታዮች የዕለቱ አርዕስተ ዜናዎች ናቸው። ቀጥለን በዝርዝር እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ስምረት ፓርቲ የፌዴሬሽን ምክር ቤትን ውሳኔ በጽኑ አወገዘ። ውሳኔው የማይታረም ከሆነ ከምርጫ ተሳትፎ ራሱን እንደሚያገልም አስጠንቅቋል። በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ የፌዴሬሽን ምክር ቤት 5 የምርጫ ክልሎችን ከትግራይ ክልል አስተዳደር ውጪ ሆነው ምርጫ እንዲያካሂዱ ያስተላለፈውን ውሳኔ ህገ መንግስታዊ ስርዓትን የሚንድ ሲል አጥብቆ ተቃወመ። ፓርቲው ምክር ቤቱ ውሳኔውን ዳግም እንዲያይ ጥሪም አቅርቧል። ፓርቲው ለፌዴሬሽን ምክር ቤትና ለኢትዮጵያ ብሔራዊ ምርጫ ቦርድ በጻፈው ደብዳቤ ውሳኔው የሀገሪቱን ህገ መንግስታዊ ስርዓት የሚንድ ተቃዋሚ ነጻነትን የሚደፈጥጥና በደፈናው ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ብሏል። ስምረት ደብዳቤው በኢፌዴሪ ህገ መንግስት አንቀጽ 62 ስር ለፌዴሬሽን ምክር ቤት የተሰጡት ስልጣንና ተግባራት የህገ መንግስት ትርጉምና የክልሎች ወሰን ክርክርን ከመፍታት አይዘሉም ሲል ገልጿል። አክሎም ምክር ቤቱ የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር አስተዳደራዊ መዋቅራቸው በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና የለውም ብሏል። ይህ ውሳኔም ምክር ቤቱ ራሱን ከህግ በላይ አድርጎ መሾሙንና የፌዴራል ስርዓቱ በጠራራ ፀሐይ እየተገዘገዘ መሆኑንም ያሳያል ሲል ገልጿል። ማንኛውም የክልል ወሰን ክርክር መፍትሄ ሊያገኝ የሚገባው በህገ መንግስቱ አንቀጽ 48 በተደነገገው መሰረት ብቻ ነው ያለው ፓርቲው ይህ ህጋዊ ሂደት ሳይጠናቀቅና በህዝበ ውሳኔ ይፋዊ ለውጥ ሳይደረግ ምርጫው በፌዴራል መንግስት ይፈጸም የሚለው ትዕዛዝ የክልል አስተዳደርን በጉልበት የመንጠቅ ሙከራ ነው ሲል ተቃውሟል። በተጨማሪም ብሔራዊ ምርጫ ቦርድ በአንቀጽ 102 መሰረት ተጠሪነቱ ለህዝብ ተወካዮች ምክር ቤት የሆነና ከማንኛውም ተጽዕኖ ነፃ መሆን ያለበት ተቋም ነው ሲልም ተችቷል። ፓርቲው የፌዴሬሽን ምክር ቤት በፖለቲካ ፍላጎት ተገፋፍቶ በቦርዱ የሥራ መመሪያና አደረጃጀት ላይ ጣልቃ መግባቱ ተቋሙን የፖለቲካ መጠቀሚያ ከማድረጉም በላይ የምርጫውን ተአማኒነት ከወዲሁ አጠያያቂ አድርጎታል ብሏል። አክሎም ይህ የፌዴሬሽን ምክር ቤት ውሳኔም ሆነ እሱን ተከትሎ የመጣው የምርጫ ቦርድ ድርጊት ግልጽ የስልጣን አላግባብ መጠቀም ማረጋገጫና በህግ ፊት ውድቅና የማይጸና ነው ሲል ውሳኔውን በጽኑ ተቃውሟል። ዲሞክራሲያዊ ስምረት ትግራይ ይህንን ህገወጥ ድርጊት በጽኑ ይኮንናል ያለው ደብዳቤው የፌዴሬሽን ምክር ቤት የጀመረውን ህግ አልባ ዳንኪራ በአስቸኳይ እንዲያቆምና ለህገ መንግስቱ የበላይነት እንዲገዛም አሳስቧል። ድርጅቱ ማስተካከያ እርምጃ እስካልተወሰደ ድረስ በምርጫም ሆነ መሰል ህገወጥ ድርጊቶች ላይ የማይሳተፍ መሆኑን አስታውቋል። ስምረት መላው የትግራይ ህዝብ እንዲያውቀው እንፈልጋለን። የህዝብ ሉዓላዊነትና ህገ መንግስታዊ ስርዓቱን ለማስጠበቅ ድርጅታችን አስፈላጊውን ህጋዊና ፖለቲካዊ ትግል ለማድረግ የማይነጥፍ ቁርጠኝነት ያለው መሆኑን በድጋሚ እናረጋግጣለን ብሏል። በጉዳዩ ላይ አስተያየት የሰጡት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ ውሳኔውን ፖለቲካዊ አለመረጋጋትን የሚያውክ ሲሉ ገልጸውታል። አቶ ጌታቸው በማህበራዊ ሚዲያ ገጻቸው ባሰፈሩት አጭር መልእክት የዚህኛው ደብዳቤ መነሻ አደረኩት የሚለው የፌዴሬሽን ምክር ቤት አፈ ጉባኤ ደብዳቤ የሀገራችንን ሰላም የበለጠ ከማወክ ውጪ ሌላ ትርጉም አላቸው ብዬ አላምንም ብለዋል። ቀደም ብሎ የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤት 5 የምርጫ ክልሎች ከትግራይ ክልል ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲያደርግ ያስተላለፈውን ውሳኔ በጽኑ ተቃውሟል። አስተዳደሩ ይህ እርምጃ ህገ መንግስቱን የሚጥስና የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥል ነው ሲሉም አስጠንቅቀዋል። የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ ህገ መንግስቱ ላይ በተደጋጋሚ ጥሰቶች እየተፈጸመ መሆኑን በመጥቀስ በህዝባችን ላይ ከተፈጸሙት ሊገለጹ የማይችሉ ግፎችና የዘር ማጥፋት ድርጊቶች ባሻገር አሁን ደግሞ ህገ መንግስቱንም ሆነ የፕሪቶሪያውን ስምምነት በግልጽ የሚጻረር አዲስ ውሳኔ ተላልፏል ብሏል። ጊዜያዊ አስተዳደሩ ይህንን ውሳኔ በጽኑ እንደሚያወግዘው ገልጾ ውሳኔው የትግራይ ህዝብ ውክልናና ድምጽ በሌለበት ምክር ቤት የጸደቀ ነው ብሏል። ድርጊቱ ከባድና ዘርፈ ብዙ መዘዞች እንደሚኖሩት ያስጠነቀቀው መግለጫው
መንግስት ይህንን አደገኛ መንገድ በአስቸኳይ እንዲያጤነውና ውሳኔውን እንዲያስተካክል ጠይቋል። በተያያዘ ዜና ስምረት ፓርቲ በምርጫው ሙሉ በሙሉ እንደማይሳተፍ አስታወቀ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ በሆኑት በጌታቸው ረዳ የተመሰረተው ስምረት ፓርቲ በድጋሚ በመጪው ምርጫ እንደማይሳተፍ አስታውቋል። ፓርቲው ዛሬ ባወጣው መግለጫ የፌዴሬሽን ምክር ቤት ለምርጫ ቦርድ በጻፈው ደብዳቤ 5 የምርጫ ክልሎች በቀጥታ ለምክር ቤቱ ተጠሪ እንዲሆኑ መወሰኑን ተቃውሟል። ፓርቲው በመግለጫው ላይ የተወሰኑ ቅድመ ሁኔታዎች ካልተፈጸሙ በምርጫው እንደማይወዳደር የገለጸ ሲሆን ዋና ዋና ጥያቄዎቹም የፌዴሬሽን ምክር ቤት ያስተላለፈውን ውሳኔ እንዲያነሳ፣ ለህገ መንግስታዊ ስርዓቱ ተገዥ እንዲሆንና የክልል ወሰን ክርክሮች በህገ መንግስቱ አንቀጽ 48 መሰረት ብቻ መፍትሄ እንዲያገኙ የሚሉ ናቸው። እነዚህ ቅድመ ሁኔታዎች ካልተሟሉ ከምርጫውም ሆነ ከማንኛውም ተያያዥ ሂደቶች ራሱን እንደሚያገል ፓርቲው በጽኑ አረጋግጧል። ይህ የፓርቲው መግለጫን ተከትሎ የአማራ ብሔራዊ ንቅናቄ አብን ሊቀመንበርና የኢኖቬሽንና ቴክኖሎጂ ሚኒስተር ዶክተር በለጠ ሞላ በይፋዊ ገጻቸው ምላሽ ሰጥተዋል። ዶክተር በለጠ ሞላ ከፕሪቶሪያው ስምምነት ያፈነገጡ ህጋዊ ፖለቲካ ድርጅቶች ህግን እንዲያከብሩ እናሳስባለን ያሉ ሲሆን የምርጫ ቀጠናዎችን በተመለከተ መንግስት ያስተላለፈውን ውሳኔ ህጋዊና የፕሪቶሪያውን ስምምነት ያከበረ መሆኑንም ገልጸዋል። በካርቱም ከ3 ዓመታት በኋላ ትምህርት ቤቶች የመማር ማስተማሩን ስራ ጀመሩ። በሱዳን የእርስ በርስ ጦርነት ምክንያት ለ3 ተከታታይ ዓመታት ተዘግተው የቆዩት በካርቱም የሚገኙ ትምህርት ቤቶች በዚሁ ሳምንት ዳግም መከፈታቸው ተገለጸ። በጦርነቱ ሳቢያ ጉዳት የደረሰባቸው በመቶዎች የሚቆጠሩ የትምህርት ቤት ህንፃዎችን ለመጠገንና በከፍተኛ መጠን እየተመለሱ ያሉ ተማሪዎችን ለመቀበል ጥረት እየተደረገ ይገኛል ሲል ሱዳን ትሪቡን ዘግቧል። የካርቱም መንግስት ትምህርት ሚኒስቴር ሰኞ ዕለት ባወጣው መግለጫ እንደ አውሮፓውያን አቆጣጠር በሚያዝያ 2023 በሱዳን ሰራዊትና በሱዳን ፈጥኖ ደራሽ መካከል ግጭት ከተቀሰቀሰ ወዲህ በዋና ከተማው የሚገኙ 280 ገደማ ትምህርት ቤቶች በከፊል ወይም ሙሉ በሙሉ መውደማቸውን ማስታወቁን ዘገባው አመላክቷል። በርካታ ትምህርት ቤቶች ለተፈናቃዮች መጠለያነት እንዲያገለግሉ ተደርገው የነበረ ሲሆን አንዳንዶቹ ደግሞ በታጣቂ ኃይሎች ተይዘው ቆይተዋል። ይህም መምህራንና ተማሪዎች ከአካባቢያቸው እንዲሰደዱና የከተማዋ ትምህርት ስርዓት ሙሉ በሙሉ እንዲፈርስ ምክንያት ሆኖ ቆይቷል። የካርቱም የትምህርት ዳይሬክተር ቀሪባላ መሐመድ ለሱዳን ትሪቡን እንደገለጹት ነዋሪዎቹ ቀስ በቀስ በአንጻራዊነት ሰላም ወደ ሰፈነባቸው የከተማው አካባቢዎች እየተመለሱ በመሆኑ በዚህ የትምህርት ዘመን ከ1 ሚሊዮን በላይ ተማሪዎች ይመዘገባሉ ተብሎ ይጠበቃል። በመንግስት ትምህርት ቤቶች የተመዘገቡ ተማሪዎች ቁጥር ባለፈው ዓመት ከነበረበት 236,000 በ2024 እስከ 2025 ድረስ የትምህርት ዘመን ወደ 726,706 አድጓል ያሉት ዳይሬክተሩ ይህ ጭማሪ ምንም እንኳን ተግዳሮቶች ቢኖሩትም በአካባቢው ላይ እየታየ ያለውን አንጻራዊ መረጋጋት የሚያሳይ ነው ብለዋል። ከትምህርት ቤት ወደ ቤቷ በመመለስ ላይ የነበረች የ13 ዓመት ታዳጊ ላይ የጠለፋ ወንጀል የፈጸሙ 2 ግለሰቦች በእስራት ተቀጡ። በደቡብ ምዕራብ ሸዋ ዞን ሰደን ሶዶ ወረዳ ፈተና ተፈትና ወደ ቤቷ ስትመለስ የነበረችውን የ13 ዓመት ታዳጊ የጠለፉ 2 ግለሰቦች በእስራት ተቀጡ። የደቡብ ምዕራብ ሸዋ ዞን ኮሙኒኬሽን መግለጫ እንደሚያመለክተው አንደኛው ተከሳሽ ጎተማ ዳቤ፣ ሁለተኛ ተከሳሽ ኢቲ ኦብሳ ኩሻ የተባሉ ግለሰቦች ህዳር 19 ቀን 2018 ዓ.ም ከረፋዱ 5 ሰዓት ላይ አደቢ ቀበሌ ውስጥ የ13 ዓመት ታዳጊ ከምትማርበት ትምህርት ቤት ጠልፈው በመውሰድ በግዳጅ ለአንድ ተከሳሽ ሚስት ለማድረግ የሞከሩ እንደሆነ በማስረጃው ተረጋግጧል። ተከሳሾቹ ይህንን የጠለፋ ተግባር ሲፈጽሙ ተጠላፊዋ የ13 ዓመት ታዳጊ ባሰማቸው የድረሱልኝ ጥሪ ስልጠና ላይ የነበሩ የጸጥታ አካላት ሰምተው ተጎጂዋ ጉዳት ሳይደርስባት ጠላፊዎቹን በቁጥጥር ስር አውለዋቸዋል። ፖሊስ የምርመራ መዝገቡን በተገቢ ማስረጃ በማጣራት ለአቃቤ ሕግ የላከ ሲሆን አቃቤ ሕግም በጠለፋ ወንጀል ክስ መስርቷል። ክሱን የተመለከተው የደቡብ ምዕራብ ሸዋ ዞን ከፍተኛ ፍርድ ቤት የካቲት 13 ቀን 2018 ዓ.ም በዋለው ችሎት እያንዳንዳቸው በ3 ዓመት እስራት እንዲቀጡ የወሰነባቸው መሆኑን የኮሙኒኬሽኑ መግለጫ ያመለክታል። ዘናሽናል የተሰኘው የመካከለኛው ምስራቅ ላይ መሰረት አድርጎ የሚሰራ ድህረ ገጽ ግብጽ የኢትዮጵያን የባህር በር ጥያቄ ለመደገፍ እየተንቀሳቀሰች መሆኑን የሚገልጽ መረጃ ይዞ ወጣ። ድረገጹ የግብጽ ዲፕሎማቲክ ምንጮች ዋቢ አድርጎ ባወጣው ዘገባ የአባይ ውሃ ጉዳይ እልባት የሚያገኝ ከሆነ ግብጽ የኢትዮጵያን የባህር በር ጥያቄ እንደምታግዝም ዘግቧል።
ከዚህ ቀደም ጋዜጠኛና የፖለቲከኛ ተንታኝ በረከት በላይነህ ባደረገው አንድ ቃለ መጠይቅ ላይ የህዳሴ ግድቡን የባህር በር ለማግኘት እንደ መንደርደሪያ ልንጠቀምበት እንችላለን የሚል ሀሳብ አንስቶ ነበር። ሆኖም ባለፉት ረጅም ዓመታት ግብጽ ኢትዮጵያ የባህር በር እንድታገኝ ስትሰራ መቆየቷን የሚያስታውቅ መሆኑን ዘገባው አመላክቷል። ውድ የአልቦ ዜና ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። በቀጣይ እስክንገናኝ ድረስ መልካም ቀን።